እኔ እንዳጠቃላይ የአብይ ጾም ጉዟችን ቤተክርስቲያን ወዴት ነው እየወሰደችን ያለ ነው ካልን ሐዋርያው ቅዱስ ጳውሎስ ወደ ገላትያ በጻፈው መልእክቱ ምዕራፍ 4 ቁጥር 19 ላይ ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለናንተ ምጥ ይዞኛል ይላል። የቤተክርስቲያን የሁል ጊዜም ቢሆን ልጆቿን የምትወስድበት ጉዞ ክርስቶስ በልባችን እስኪሳል ድረስ የምታደርገው የምጥ ጉዞ ነው። የሁል ጊዜም ቢሆን ትምህርቷ፣ አስተምህሯ፣ ስርዓቷ በአብይ ጾም የምናደርጋቸው ጉዞዎች ምንድናቸው ካልን ክርስቶስን እንመስል ዘንድ ወይንም ደግሞ የክርስቶስ ህሊና የክርስቶስ ልብ በእኛ እንዲኖር ክርስቶስ በእኛ እንዲሳል የሰጠችን መንፈሳዊ ጉዞ ነውና ከዘወረደ ጀምሮ ቅድም ዲያቆን መዝሙር ያሬድ ሲነግረን የነበረው ይሄ ነው። በጣም የሚደንቀው ደግሞ እያንዳንዱ ሰንበት እርስ በርስ ያላቸው መተሳሰር። ለምሳሌ የመጀመሪያውና የመጨረሻውን እንመልከት። ዘወረደ ብለን አሁን ቅድም መዝሙር ያሬድ ሲነግረን ሆሳዕናን ሲነግረን የታሰሩትን መፍታቱን ክርስቶስ የታሰሩትን ፈታችሁ አምጡልኝ ማለቱን አየን። የክርስቶስ የመምጣቱ ግብ ምንድን ነበር ካልን አዳምና የአዳም የልጅ ልጆቹ በውድቀት ሰንሰለት ታስረው በኃጢአን ሰንሰለት ታስረው በሞት ሰንሰለት ታስረው በዲያብሎስ መገዛት ሰንሰለት ታስረው የነበሩትን ለመፍታት ነው። የወረደበት ዓላማ የታሰሩትን ሁሉ ለመፍታት፣ ለታመሙት ሁሉ መድኃኒት ለመሆን፣ በጨለማ ላሉት ሁሉ ብርሃን ለመሆን፣ በሞት ላለለ ሁላችን ህይወት ለመሆን ሆሳዕና ልክ እንደዚህ አስበን ኦኬ ከስራታችን እንዴት ፈታን፣ ከህመማችን እንዴት ፈወሰን፣ ከሞታችን እንዴት ህይወት ሆነን ስንል ደግሞ ሰሙነ ህማማት በምኑ በህመሙ። አይገርምም? በጣም እኮ የቤተክርስቲያን ውበት የሥርዓቷ ውበት በጣም የሚደንቅ ነው። ወረደ አለች ለምን ስንል የታሰርነውን ሊፈታን። ኦኬ ሰሙነ ህማማትስ እንዴት ፈታን? በእርሱ ቁስል እኛ ተፈወስን። አየ በቁስሉ ነው የፈወሰን። የተወደደው ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? ታማሚዎቹን ታሞ የፈወሰ ሐኪም፣ ለታማሚዎቹ በቁስሉ መድኃኒት የሆነ ፈዋሽ ማን ነው? እርሱ ክርስቶስ። ስለዚህ የህማማት ሳምንት ደግሞ በጥቅል በዚህ ጆርኒያችን ክርስቶስ ወረዳልን። ለምን? ሁለቱን ነው አይደለ የታሰሩትን የፈታው። አንዲቱ አህያ ነች፣ አንዲቱ ግልገል ነች። ግልገሊቱ ሩንጫይቱ ማለት የአህያ ልጅ ነች። የሚደንቀው ሁለቱንም ነው የፈታው፣ እንዲፈቱ ያደረገው ክርስቶስ። ለምን ካልን ጭነት የለመደችው ህግ የለመዱ ለእግዚአብሔር መገዛት የለመዱ የአይሁድ ምሳሌ ነች። ግልገሊቱስ በጣዖት አምልኮ የነበሩ እግዚአብሔርን የማያውቁ ህዝቦች። ክርስቶስ የመጣው ለማን ነው? ለሁሉ። አየህ የክርስቶስ መምጣት ለሁሉ ነው። የክርስቶስ መድኃኒትነት ለሁሉ ነው። የክርስቶስ ወደዚህ ዓለም መውረድ ለሁሉ ነው። እንዴት ግን መድኃኒትነቱ ደግሞ እንዴት ተሰጠ ለሰው ልጅ ካልን ሐመ በእንቲአነ ስለኛ ታመመ። ስለዚህ ቁስሉ መድኃኒት ሆነልን፣ ህመሙ ፈውስ ሆነልን። ማህያዊት በምትሆን ህመሙ ሁላችንንም ፈወሰን። ለሁሉ የመጣው ይህ መድኃኒት በህመሙ በኩል በቁስሉ በኩል ለታመምን ለሁላችን ምን ሆነልን ማለት ነው? መድኃኒት ሆነልን። በጣም የሚገርም ነው። ዮኒ ሰማያዊ በጣም ምስጢራዊ መለኮታዊ የሆነ ግሩም የሆነ ስርዓት ነው ቤተክርስቲያን። ስለዚህ በዚህ ሰሙነ ህማማት ደግሞ ያሉት እያንዳንዷ ዕለት ክርስቶስ የፈጸማቸውን የመጨረሻ ሳምንት ክርስቶስ በመጨረሻው ሳምንት ያደረጋቸውን ነገሮች የምታስተምርበት ነው። ለምሳሌ ክርስቶስ ከቢታንያ ተነስቶ ወደ ኢየሩሳሌም ከገባ በኋላ ወንጌላዊ ማርቆስ በወንጌል ምዕራፍ 11 ላይ እንደሚነግረን ወደ ቤተ መቅደስ ገብቶ የገባበት ሰዓት ምሽት ሰዓት ስለደረሰ ወጥቶ ወዲያውኑ ወደ ቢታንያ ሄደ ይለንና በማግስቱም ወደ ኢየሩሳሌም ሲመለስ አንዲት ቅጠልን ፈልጎ ፍሬዋን ሊበላ ወደ በለስ ይቀርባል። ፍሬ ያጣባታል፣ ይረግማታል። የመጀመሪያው መርገመ በለስ የተባለው ክርስቶስ ቢታንያ አድሮ በማግስቱ ማለት በሰኞ ዕለት ወደ ኢየሩሳሌም ሲገባ ፍሬ ፈልጎ ወደ በለሷ ሄደ። ግን ምን አልነበረባትም? ፍሬ አልነበረባትም። ቅጠል ብቻ ነበር የነበራት። ስለዚህ ምን አረጋት? ረገማት። ምን ብሎ? ለዘላለም ፍሬ አይገኝብሽ። ተመልከት። ልክ ይሄን አለና የዚች በለስ መረገም ከምን ጋር እንደሚገናኝ ሲነግረን ትርጉሙ ወደ ቤተ መቅደስ ገባና የሚሸጡ የሚለውጡ በመቅደስ ውስጥ ያሉ ስለነበሩ
ያንን አነጻ አጸዳ ቤቴ የጸሎት ቤት ይባላል እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ገሰጸ ቤተ መቅደሱን አጸዳ ሁለቱ ነገሮች የተያያዙ ነገሮች ናቸው ምንድናቸው ካልን የቤተ መቅደሱ ባለቤቶች እስራኤላውያን ናቸው ወደ ቤተ መቅደሱ ከመግባቱ በፊት ክርስቶስ ቅጠል ብቻ የነበራትን በለስ ፍሬ ያላፈራችውን ረግሞ ነው የገባው ይሄ ቤተ መቅደስ የተሰጣቸው እስራኤላውያን ያለ ፍሬ ተገኝተዋል ማለት ነው አሁን በለስ እስራኤል ነች እስራኤል ግን መቅደስ ተሰጥቷታል ሥርዓት ተሰጥቷታል መለኮታዊ ምስጢር ተሰጥቷታል መጻሕፍት ተሰጥተዋታል ነገር ግን ፍሬ ሊገኝባት አልቻለም የሃይማኖቱን ፍሬ የሆነውን ክርስቶስን ልትሰጥ ልታስገኝ ልትቀበል አልቻለችም ስለዚህ ካንቺ ለዘላለም ፍሬ አይገኝብሽ ብሎ ለምኩራብ የተሰጠው ተስፋ የአህዛብ ተስፋ እንዲሆን ተሰጠ ማለት ነው ተመልከት ስለዚህ በለስ የተባለች እስራኤል ነች ፍሬ ያልተገኘባት መሆኗ ሃይማኖት መቅደስ ሥርዓት ተሰጥቷት እግዚአብሔር ከርሷ የሚፈልገውን መንፈሳዊ ፍሬ አላገኘባትም ስለዚህ የመጀመሪያው ሰኞ መርገበ በለስ ይባላል በአንጻሩ ደግሞ እግዚአብሔር ከያንዳንዳችን የሚፈልገው የህይወት ፍሬ አለ የተወደደው ሐዋርያ ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክቱ ላይ የመንፈስ ፍሬዎች ብሎ የጠቀሳቸው ምዕራፍ 5 ቁጥር 21 ላይ እነዚያ የመንፈስ ፍሬዎች ከያንዳንዱ አማኝ ይጠበቃል ስለዚህ አምነዋለሁ የምንለውን ጌታ የምንገልጸው በህይወት ፍሬ ነው ማለት ነው ስለዚህ መርገበ በለስ በሚለው ክርስቶስ ወደ ቤተ መቅደሱ ከመግባቱ በፊት ያችን ፍሬ ፈልጎ ያላገኘባትን በለስ የረገመበት ሁለተኛ ደግሞ አንጽሖተ ቤተ መቅደስ ይባላል የማቴዎስ ወንጌል ቅድም ምዕራፍ 21 ላይ የተወደደው ወንድማችን ዲያቆን መዝሙር ያሬድ ሲያነብልን እንደነበረው ጌታችን የአይሁድ መቅደስ አራት ክፍል አለው አራት ክፍሎች አሉት የመጀመሪያው የአሕዛብ አደባባይ ይባላል ሁለተኛው ደግሞ የሴቶች አደባባይ ይባላል ሶስተኛው የወንዶች አደባባይ ይባላል አራተኛው የካህናት አደባባይ ይባላል በመጀመሪያው አደባባይ ጸሎት ሊጸሉ የሚገባቸው አይሁድ ሳይሆኑ በዘር በመገረዝ ግን ወደ አይሁድ የተቀላቀሉ ጸሎት የሚያደርጉበትን ስፍራ የፋሲካ በዓል ቀርቦ ስለነበረ የንግድ መናኸሪያ ያርገውት ነበር አይሁድ በተለይ የቤተ መቅደሱ ባለቤቶች ለምን ታላቁ የፋሲካ በዓል የሚከበርበት ሳምንት ስለሆነ በዓለም ሁሉ የተበተኑ አይሁድ ተሰብስበዋል ከሚሊዮን ያላነሱ አይሁዶች በዚህ ሳምንት ውስጥ ኢየሩሳሌም ከተማ ውስጥ ስለነበሩ ለመስዋዕት የሚሆኑትን እዛ መቅደስ ላይ መሸጥና መለወጥ ሳንቲም መለወጥ ስራ እየሰሩበት ስለነበረ ቤቴ የጸሎት ቤት ይባላል እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ቤተ መቅደሱ መንፈሳዊ ስራ ሊሰራበት የሚገባ ሲሆን የማይገባ ስራ የሰሩበት መሆኑን ገስጾ ቤተ መቅደሱን ያነጻበት ነው ይሄ ሁለት ጊዜ የተከናወነ ነው በክርስቶስ ቅዱስ ዮሐንስ በመጀመሪያው ፋሲካ እንደተፈጸመ ነግሮናል ቅዱስ ማቴዎስ ደግሞ በመጨረሻው የፋሲካ ሳምንት ጌታ እንዳደረገው ሁለተኛ ጊዜ ይሄንን ነግሮናል ማለት ነው ይሄ የመጀመሪያው ዕለት መርገመ በለስ አንጽሖተ ቤተ መቅደስ ተብሎ ይነገራል ሁለተኛው ላይ የክርስቲያኖች ሰውነት የእግዚአብሔር መቅደስ ነው የተወደደው ሐዋርያ ቅዱስ ጳውሎስ እናንተ የእግዚአብሔር ማደሪያ መቅደሶቹ ናችሁ እንዳለ ምን ይነገርበታል ካልን በሰውነት መቅደሳችን እግዚአብሔር ሊከብርበት የሚገባ ስራ መሰራት አለበት ይሄን ቤተክርስቲያን ታስተምርበታለች ሁለተኛው ቀን የትምህርት ቀን ይባላል ዕለተ ማክሰኞ የሰኞ ማግስት ማለት ነው የትምህርት ቀን የሚባለው ለምንድን ነው ካልን ቅድም ወንድማችን መዝሙረ ያሬድ ሲነግረን የነበረው ከ21ኛው ምዕራፍ አንስቶ እስከ 25ኛው ምዕራፍ ያለው ትምህርት የዚህ ቀን ትምህርት ነው ይሆን የሚገርም ዕለተ ማክሰኞ ላይ ክርስቶስ ያስተማረው ትምህርት ነው ከምዕራፍ 21 ምክንያቱም ምዕራፍ 21 ቁጥር 23 ላይ ወደ መቅደስ ገብቶ ሲያስተምር ይላል ምዕራፍ 23 አንስተን ስናነብ ከዚህ ክፍል ጀምሮ እስከ ማቴዎስ ወንጌል ምዕራፍ 25 ድረስ ያለው ትምህርት የአንድ ቀን ትምህርት ነው የክርስቶስ ትምህርት ነው ስለዚህ የትምህርት ቀን ብላ ክርስቶስ ያስተማራቸውን ትምህርቶች ቀደም ወንድማችን ዲያቆን መዝሙር ያሬድ ሲናገር የነበረው ስለ ዳግም መምጣቱ ዳግም ለሚመጣው ጌታ የተዘጋጀን ሙሽሮች ሆነን እንድንጠብቅ ክርስቶስ በተለያዩ ምሳሌዎች የተናገረበት ይሄ ሁለተኛው የምን ቀን ይባላል የትምህርት ቀን ይባላል ሶስተኛው ዕለተ ረቡዕ ነው ዕለተ ረቡዕ ደግሞ አይሁድ ጌታን ለመግደል እሱን ያገኙበት ዘንድ የሚችሉበትን መንገድ የተማከሩበት ምክረ አይሁድ ይባላል የምክር ቀን ይባላል ጌታን ለመያዝ ጌታን ለሞት አሳልፎ ለመስጠት ጌታ እንዲሞት ለማድረግ አይሁድ የተማከሩበት ዓለም ሁሉ ተከተለው እንግዲህ ምን ብለን እናያለን ይሄ ሁሉ ሰው ተከትሎት ከሚጠፋ አንድ ሰው ቢሞት ይሻላል ብለው አይሁድ ጌታን አሳልፎ ለመስጠት
የመከሩበት ምክረ አይሁድ ተብሎ ይታወቃል። ሁለተኛው ደግሞ በስምዖን ዘለምጽ ቤት እጅግ ውድ የሆነ ሽቶ ይዛ መጣ በጌታ እግር ፊት ክብር ያንተ ነህ ስትል የከበረ ሽቶ ያፈሰሰችውን ባለ ሽቶዋን ማርያም የምናስብበት የበጎ መዓዛ ቀን፣ የንስሐ ቀን፣ የእንባ ቀን ብለን የምናስብበት ቀን ስለሆነ ዕለተ ረቡዕ በዚህ ይሰየማል ማለት ነው። ሌላው አራተኛው ነገ የምናስበው ዕለተ ሐሙስ ማለት ነው። ምናልባት በእናንተ ጊዜውን እርግጠኛ መሆን አልችልም። በእኛ ነገ ሐሙስ የምስጢር ቀን ይባላል። የማቴዎስ ወንጌል ምዕራፍ 26ን የዮሐንስ ወንጌል ምዕራፍ 13ን ስናነብ ይሄ የምስጢር ቀን ምንድነው ካልን ምስጢረ ቁርባንን ጌታ እንደ ሊቀ ካህንነቱ ህብስት አንስቶ ይህ ሥጋዬ ነው፣ ጽዋ አንስቶ ይህ ደሜ ነው ብሎ የሰጠበትንና የሐዲስ ኪዳንን ምስጢር የመሰረተበትን አዲስ ኪዳንን የመሰረተበትን የምናስብበት ቀን የመጀመሪያው ሐሙስ ምን ይባላል? የምስጢር ቀን ይባላል። የመጀመሪያው ትልቁን ማዕከል የሚይዘው ይሄ ነው። ጌታ ምስጢረ ቁርባንን በደቀ መዛሙርቱ ፊት እንደ ሊቀ ካህንነቱ የፋሲካውን ራት ከበሉ በኋላ ህብስት አንስቶ ይህ ሥጋዬ ነው ብሎ ባርኮ አክብሮ፣ ጽዋ አንስቶ ይህ ደሜ ነው ብሎ የሐዲስ ኪዳንን ምስጢረ ቁርባንን የመሰረተበት የማቴዎስ ወንጌል ምዕራፍ 26 ቁጥር 26 አንስተን ስናነብ የምናገኘው የዮሐንስ ወንጌል ምዕራፍ 13 ላይ የምናገኘው ጌታ እውነተኛ ሥጋውን እውነተኛ ደሙን ይህ ሥጋዬ ነው ይህ ደሜ ነው ለሐዲስ ኪዳን የሚፈስ ስለብዙዎች ኃጢአት የሚፈስ ደሜ ብሎ የሚቆረስ ሥጋውን የሚፈስ ደሙን የሰጠበት የመጀመሪያው። ሁለተኛው ሕጽበተ እግር ይባላል። ጌታችን ጌታ ሲሆን አምላክ ሲሆን በትህትና ዝቅ ብሎ የደቀ መዛሙርቱን እግር የያዘበት ቅድም መዝሙረ ያሬድ ሲጠቅሰው የነበረው በዕለተ ሆሳዕና የተቀደሰው ቅዳሴ ጎርጎርዮስ ነውና የጌታ ልዑልነት ይናገርና ትህትናውን ግን እንዴት እንደሚያሳይ እንዲህ ይላል። ግሩም ውእቱ እምግሩማን ልዑል ውእቱ እምልዑናን ጽኑ ውእቱ እምአርእስተ አድባራት ጽኑዓን። እርሱ አለ ከልዑላን በላይ ልዑል ነው፣ ከግሩማን በላይ ግሩም ነው፣ ከፍ ካሉ ከተራሮችም በላይ ጽናት አለው፣ ከአርያም በላይ ከፍ ያለ ነው። የጥልቆችም ጥልቅ እርሱ ነው፣ ለዓለማት ዓለማቸው፣ ለወሰናት ሁሉ ወሰናቸው እርሱ ሆኖ ሳለ ለተራሮች የኃይላቸው መቀነት ሆኖ ሳለ የእግር ማበሻ መቀነትን አንስቶ ወገቡን አሰረ። አፍላጋትና ማያትን የሚያመላልሰው ጌታ ውሃ በኩስኩስ ቀድቶ የደቀ መዛሙርቱን እግር ዝቅ አለና ያዘና ማጠብ ጀመረ። የትህትና ቀን በእውነት ምን አላቸው ደቀ መዛሙርቱን? መምህር ጌታ እንደሆንኩ ትላላችሁ፣ ይሄን እናንተም ታደርጉት ዘንድ ምሳሌ ተውኩላችሁ። አዎ መምህር ጌታም ነኝ፣ ይሄን ግን እርስ በርሳችሁ ይሄን ታደርጉት ዘንድ ምሳሌን ተውኩላችሁ አለ። ክርስቶስ በደቀ መዛሙርቱ እውነት ነው መምህር ጌታ ይባላል። ጌትነቱን መምህርነቱን አዎ ብሎ አረጋግጧል። ትሉኛላችሁ ልክ ነው፣ መምህር ትሉኛላችሁ ልክ ነው፣ ጌታ ትሉኛላችሁ ልክ ነው። የዮሐንስ ወንጌል ምዕራፍ 13ን ስናነብ ይሄን ነው የምናገኘው። ልክ ነው አለና እኔ ምሳሌ እንደተውኩላችሁ እናንተም እርስ በርሳችሁ እግሮቻችሁን ተጣጣቡ ዘንድ እንሆ ብሎ ክርስቶስ የደቀ መዛሙርቱን እግር ያጠበበት የትህትና ቀን። እኛም ትሁታን እንድንሆን ትዕቢት የመጀመሪያውን ሳጥናኤልን ከክብር ያወረደ ሲሆን ትህትና ግን ወደ ሰማይ ዙፋን የሚያወጣ መሰላል ስለሆነ ክርስቶስን የሚከተሉ ሁሉ በትህትና እንዲመስሉት የትህትና ቀን ትህትናን ያስተማረበት ቀን መሆኑን እናስብበታለን። ዕለተ ዓርብ ደግሞ የሰው ልጅ በክርስቶስ የመስቀል ደም ዳግም የተፈጠረበት ዕለት ዕለተ ስቅለት፣ ዕለተ ድህነት፣ ዕለተ ፍጥረት እንላታለን። በደንብ እናስተውል። ምን ማለታችን ነው? ወደ ኤፌሶን መልእክቱ ሐዋርያው ቅዱስ ጳውሎስ 2:10 ላይ ሲናገር መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። እውነት ነው። ክርስቶስ በቀዳማዊ ቃልነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ሁሉን የፈጠረ እርሱ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውስ እንኳን አንዳች ያለ እርሱ የሆነ የለም አለ። ለምን? በቀዳማዊ ቃልነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ በጥንተ ተፈጥሮ ማለት ምን ማለት ነው? የዘፍጥረት መጽሐፍ ላይ ምዕራፍ 2 ቁጥር 7 ላይ ስናነብ እግዚአብሔርም ከምድር አፈር የሰው ልጅ አበጀው በአፍንጫውም የሕይወት እስትንፋስን እፍ ያለ አለበት ሰውም ሕያው ነፍስ ያለው ሆነ ይላል። ተመልከት፣ ጥንተ ተፈጥሮ የምንለው ይሄን የመጀመሪያ ፍጥረትነታችን። ግን መጀመሪያ የተፈጠረው በክብር ይሄ ሰው ልጅ
በመተላለፍና ኃጢአት በመስራት ወድቋል። የወደቀውን የሰው ልጅ እግዚአብሔር ዳግም የፈጠረው በምንድነው ካልን በክርስቶስ መስቀል፣ በክርስቶስ ደም፣ በክርስቶስ ማዳን። ይሄ ሐዲስ ተፈጥሮ ይባላል። ተመልከት፣ በክርስቶስ የሆኑ ሁላችን አዲስ ፍጥረትን እንደሚል የክርስቶስ የመስቀል ስራው። ስለዚህ ዕለተ ዓርብ ዕለተ ድህነት፣ ዕለተ ፍጥረት፣ ዕለተ ስቅለት ትባላለች። የመዳን ቀን ጌታ ራሱን ቤዛና መስዋዕት አድርጎ ስለ ሁሉ የሰጠበት አንድ። ሁለተኛ የዮሐንስ ወንጌል ምዕራፍ 19 ቁጥር 31 ላይ ስናነብ ወይቤ ኩሎ ተፈጸመ፣ ጌታ ከተናገራቸው ከሰባቱ የመስቀል ቃላት መካከል አንዱ ይሄ ነው። መጠቅለያ ነው። በነገራችን ላይ ይሄ ጌታ በመስቀል ላይ ሆኖ ምን አለ? ሁሉም ተፈጸመ አለ። ምንድነው የተፈጸመው? የሰው ልጅ ናፍቆት መዳን ነበር፣ መዳን ተፈጸመ። የሰው ልጅ መዳን በነቢያት ትንቢት፣ በነቢያት በምሳሌ ተነግሮ ነበር። አባቶቻችን ነቢያት እግዚአብሔር የሰው ልጅ ለማዳን ያለውን መለኮታዊ ዕቅድ በህልም በመኝታ ጊዜ፣ በራእይ በተመስጦ ጊዜ፣ በአምሳል ደግሞ በታሪክ እውነት እየተረዱት ኑረዋል በብሉይ ኪዳን። ስለዚህ ክርስቶስ ምን አለ? ያ ሁሉ ተፈጸመ፣ የሰጠሁት ኪዳን ተፈጸመ። ለአዳምና ለልጅ ልጆቹ የሰጠው ኪዳን ተፈጸመ። ለአባቶቻችን ለነቢያት የሰጣቸው ተስፋ ተፈጸመ። የሰው ልጅ መዳን ተፈጸመ። ስለዚህ ክርስቶስ ምን አለ በመስቀል ላይ? ሁሉም ነገር ተፈጸመ። የማይታመም እርሱ ታሞ ሰማያትን በከዋክብት ምድርን በስነ ጽጌያት ያለበሰ እርሱ ተራቁቶ የሰው ልጅ ሁሉ ያከበረበት፣ ሙሽራው ለሙሽራይቱ ሲል ራሱን በግና መስዋዕት አድርጎ ደሙን ወይን አድርጎ ያፈሰሰበት። በቅዳሴ መግቢያችን እንዲህ የሚል ቃል አለ። ይሆኒ በቅዳሴ አባቶቻችን ሁሉ ጊዜ ወደ ቅዳሴ ከመግባታቸው በፊት ከዓለም ፍጥረት ጀምሮ ራሱን በሰርጉ ዕለት በግና መስዋዕት አድርጎ ያቀረበ ሙሽራ ማን ነው? ይህ ግን በክርስቶስ ተደረገ። ቀራንዮ የሰርግ ቤት ዳስ ነች። መስዋዕቱ እርሱ፣ ሙሽራው እርሱ፣ ወይኑ እርሱ፣ ሙሽራይቱ ደግሞ የምእመናን ሁሉ ነፍስ። ተመልከት። ስለዚህ ሙሽራው ክርስቶስ ለሙሽራይቱ ለምእመናን ለአንዲት ጉባኤ ቤተክርስቲያን ራሱን መብል አድርጎ የደገሰበት፣ ራሱን መጠጥ አድርጎ የጠመቀበት ድንቅ ምስጢር የተፈጸመበት የመዳን ቀን ዕለተ ዓርብ ዕለተ ድህነት ይባላል። የነቢያት ናፍቆት ትንቢት የተፈጸመበት ይባላል። ቀዳም ስዑር ደግሞ በብሉይ ኪዳን እግዚአብሔር ከሰራው ስራ ሁሉ በሰባተኛው ቀን አረፈ ይላል። 22ቱን ስነ ፍጥረት ፈጥሮ እግዚአብሔር በሰባተኛው ቀን አርፏል። ሐዲስ ተፈጥሮ ያልናት ደግሞ ዓርብ ዓለም የተፈጠረችበት ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር የሰው ልጆቹን ሁሉ ፈጥሮ ካዳነ በኋላ ያረፈባት በመቃብር ውስጥ ስጋው የቆየችበት፣ ሲኦል ወርዶ የሰይጣንን ማሰሪያ ብረት የበጠሰበት፣ የሰይጣንን ኃይል የሻረበት ዕለተ ስዑር የሽረት ቀን ትባላለች። ይሄን የምናስብበት ነው። ዕለተ እሑድ ደግሞ ዕለተ ትንሣኤ ሞት በሞት ተገሎ ለሙታን ሁሉ ሕይወት የተሰጠበትን የትንሣኤውን ብርሃን የምናስብበት ስለሆነ ቤተክርስቲያን እንዲህ ባለ ረቂቅ ምስጢር እንዲህ ባለ ውበት ክርስቶስን መስበክ አይደለም ክርስቶስን ትኖረዋለች። ይሁን ክርስቶስን ትኖረዋለች። ክርስቶስን መስበክ አይደለም ክርስቶስን ትኖረዋለች ቤተክርስቲያን ከመስበክ አልፋ። ተመልከት፣ በሰሙነ ሕማማት ክርስቶስ እኛን ለማንሳት ወድቋል፣ እኛን ለመፈወስ ታሟል። ቤተክርስቲያን በዚህ ሰሞን የታመመው ክርስቶስ ጋር ትታመማለች፣ የወደቀው ክርስቶስ ጋር ትወድቃለች፣ የቆሰለው ክርስቶስ ጋር ትቆስላለች። ተመልከት፣ በዕለተ ትንሣኤው ደግሞ በዕለተ ብርሃን ደግሞ የክርስቶስን ትንሣኤውን አይተው እጁን አይተው ማዳኑን አይተው ከተደሰቱት ጋር ትደሰታለች። ቤተክርስቲያን ክርስቶስን ትኖረዋለች። ይሄ አብይ ጾም፣ ይሄ ሰሙነ ሕማማት ቤተክርስቲያን የክርስቶስን ማዳን እንዴት ባለ ድንቅ እውነት በሚታይ በሚዳሰስ በሚደመጥ እንዴት አካላዊ በሆነ በሚገለጥና በሚዳሰስ እውነት እንዴት እንደምትሰብከው ማየት የቻለ አይምሮ ያለው ልብ ያለው ሰው የሚያስተውልበት ሳምንት ነው። ስላረዘምኩኝ በጣም ይቅርታ። በዚህው እንኳን አደረሳችሁ ልበልና ልጨርስ። አመሰግናለሁ። አረ በጣም ድንቅ ነው። ቃልዮት ያሰማልን። ይቅርታ ያሬዶ ቀጥል። አይ እግዚአብሔር ይስጥልን፣ ቃልዮት ያሰማልን። በጣም የሚጣፍጥ ትምህርት፣ በጣም ድንቅ የሆነ ትምህርት ነው ያስተማሩና ቃልዮት ያሰማልን፣ ጸጋዎትን ያብዛልዎት ብያለሁ። እግዚአብሔር ይስጥልን። ያው አንተም ቃልዮት ያሰማልን በላቸው። አሜን።